ሃይ ጋይስ በቀጣይ ቪዲዮ ስለ ዊዝድራው አደራረጉ አሳያችኋለሁ ብዬ ነበር። ይሄ አፕሊኬሽን ያው እመኑኝ አትመኑኝ እኔ 24 ሰዓት ሳይሞላ ነው ዊዝድራው ያደረኩ ያለሁት እና በጣም ቀላል ነው። ይሄ ቶሎ ነው ኮይን የምትሰበስቡት ጌም በመጫወት ምንም በማድረግ ከዛ ዊዝድራው ለማድረግ እዚህ ጋር ብዙ አይነት ከረንሲዎች አሉ እስከ 5 የሚደርሱ እና USDT፣ ቢትኮይን፣ ኢትሪየም፣ ባይናንስ ኮይን እና ሪፕል አሉ። እኔ ሪከመንድ ማድረጋችሁ USDT ነው፣ ምክንያቱም USDT ምንም አይዋዥቅም፣ ሁሌ ከዶላር ጋር ተመሳሳይ ስለሆነ እና ሚኒመም ዊዝድራዋሉ በጣም ትንሽ ስለሆነ ማለት ነው እዚህ ጋር። ከዛ ሚኒመም ዊዝድራዋሉ 500 ኮይን ነው፣ ማክሲመም ደግሞ 97,000 ማለት ነው። 97,000 ማክሲመም ስል ደግሞ በአንድ ትራንዛክሽን ማለት ነው። ስለዚህ ለምሳሌ ለመቀጠል ያህል 500 ኮይንን ለማውጣት እዚህ ጋር ስነካው በባይናንስ ነው የሚወጣው። ኢንተር ባይናንስ ኢሜል ይላል። እዚህ ጋር የክፍያ ስርዓቱ ደስ የሚለው ነገር አንዳንዴ በአንዳንድ አፕሊኬሽኖች የሆነ አይዲ ያስገባ ወይም ደግሞ የምትፈልገውን ማውጣት የምትፈልገውን ዶላር መጠን አስገባና ኔትወርክ ምረጥ ይላል። ኔትወርክ ከተሳሳታችሁ ግን ያው በዛው አየር ላይ ይጠፋል ማለት ነው ብሩ። እዚህ ጋር ግን ባይናንስ አካውንት የከፈታችሁበት ኢሜል ነው የምታስገቡት። ባይናንስ አካውንት የከፈታችሁበትን ኢሜል ካስገባችሁ በኋላ ሰብሚት ሪኩዌስት ልታላችሁ ማለት ነው። እዚህ ጋር እንደማስገባው ነው። ለምሳሌ የባይናንስ የከፈትኩበት ኢሜል አስገባለሁ። እዚህ ጋር እንደምታዩት በአንደኛ ደረጃ ምን ይላል? It may take 48 hours to complete transfer። እስከ 2 ቀን ሊፈጅባቸው ይችላል ዊዝድራዋሉ። በዛ ውስጥ ካልገባ ግን ሰፖርት ማነጋገር ትችላላችሁ፣ ሰፖርት ሰንተር ማለት ነው። ግን እስከዛ አይፈጅም፣ አብዛኛው ጊዜ እስከ 2 ቀን አይፈጅም ማለት ነው። ከዛ ኮንፊርም ትሉታላችሁ። ሪኩዌስት ሰብሚትድ ይላል፣ ክሎዝ ትሉታላችሁ። ስለዚህ እዚህ ጋር ፕሮሰሲንግ ያለ ነው ማለት ነው። እዚህ ጋር 0.05 የሚለውን አውጥቻለሁ። ፕሮሰሲንግ ያለ ነው እንደምታዩት። በቀጥታ ባይናንስ ውስጥ ሲገባ ማለት ሜሴጅ ሲላክልኝ ለእናንተ ማሳያችሁ ይሆናል። እስከዛው ግን ሰብስክራይብ፣ ላይክ ያደረጋችሁ። እሺ እንግዲህ ብሩ ወደ ባይናንስ አካውንት ገብቷል። እዚህ ጋር ባይናንስ ሜሴጅ ልኮልኛል። ዩ ሪሲቭድ ትራንስፈር ይላል። ከአፕሊኬሽኑ የተቀበልኩት ማለት ነው። ወደ አፕሊኬሽኑ እንመለስ ደግሞ አፕሊኬሽኑ ሜሴጅ ልኳል። እዚህ ጋር እንደምታዩት የጠየቀን ዊዝድራዋሉ ወደ ዋሌት አስገብተናል እና ሬታስ 5 ስታር ኦን ፕሌይ ስቶር ይላል። ወደ አፑ ስንገባ ደግሞ እዚህ ጋር ያወጣሁት አለ 500 ኮይን አውጥቻለሁ። ይሄኛው ግን 500 ኮይን ስላወጣ ቦነስ ደግሞ 500 ኮይን ጨምሮልኛል ማለት ነው። የዚህ አፕ በጣም ደስ የሚለው ይሄ ነው። 500 አውጥቼ 500 ደግሞ ቦነስ ሰጥተኛል 500 ማለት ነው። እንደዛ ያደረጋችሁ እናንተም ሂስትሪ ማየት ትችላላችሁ። እዚህ ጋር ቼክ ሪዋርድ ሂስትሪ ስለው ፔይድ ይላል። ፕሮሰሲንግ ነበር፣ አሁን ግን ከትንሽ ሰዓታት በኋላ 0.05 ፔይድ ይላል። ስለዚህ ይሄኛው በተሳካ ሁኔታ
ወደ ዋሌት ገብቷል ማለት ነው። እና እንዲህ አይነት ከነ ማረጋገጫው አፖች ስለምለቅላቸው ማለት የተረጋገጠ የሚከፍሉ ስለምለቅላችሁ ሰብስክራይብ ላይክ ማድረግ አትርሱ። ፒስ